የወይዘሮ አዳነች አቤቤ ሹመትን ያጸደቀ ሲሆን እስካሁን 31 የቅንጅት ለአንድ ሌላቸው ባወራ ይጠርቃል ነበር። አስፋልት በጣም ነፋሽ ይሄ አይንን የሚያጠፋ ሱፍ እኮ ነው። ከርቀት ስፋት ውስጥ አንዱ ብቻ አንድ ነው የሚራመደው። ሰላም እንዴት ናችሁ? ውድ የዩቲዩብ ተመልካቾቻችን ዛሬ በአዲስ ቪዲዮ ተከስተናል። እንግዲህ ቪዲዮን ተከታትለን እንደሰትበታለን፣ እንጫወታለን፣ አብረን እንታዘባለን፣ እንስቃለን፣ ፈታ እንላለን። ደግሞ የሚገርምሽ ነገር የተመረጠው ቪዲዮ በጣም ፈታ የሚያስብል ፈታ ይላል። የድሮ ትውስታዎቻችን እንመለሳለን እንጂ እናደርጋለን። አብራችሁን ቆዩ፣ ተጋበዙልን። ዘጠናዎቹ ቅርብ ነው። ከዘጠናዎቹ ወደ 2000 ምናምን አካባቢ አንዴ ኤርትራ ራሳችን ይሄ አይንን የሚያጠፋ ሱፍ እኮ ነው። ከርቀት ናቸው እንዲህ እንዳንቱ አሁን ኧረ ሱፍ ነው አባቱ፣ ወርቅማ ሱፍ ነው የሚባል ብርማ ነው። አይደለው ደግሞ በዚህ ታሽ ሱሪ ስፋት ውስጥ አንዱ ብቻ አንድ ነው የሚራመደው። ድሮ እኮ ብርቅ ነበር ይሄ ታውቃለህ። ዳንስ እኮ በቃ ዳንስ ነበር በፊት። አሁን ግን አትራገጥ ነው የሚል መጠጥ ቤት ገብተህ ብታገኝ ያርግልህ። በወቅቱ በቃ የሚገርም ዳንስ ነው። ቆንጆ ዳንሰኛ ነው። ይህን ጊዜ ጥሩ ቦታ ደርሶ ይሆናል። ይመቸው ያርግልህ። ኧረ የቆየ ነው 1990ዎቹ ምናምን መሀል ላይ አይደል የተጀመረ ሰዓት የነበረ እኮ ነው አይደሉ ሲጀምር። ይመቸው ያርግለት። ይመቸው ወደነዋል በጣም ወደሚቀጥለው እስካሁን 31 የቅንጅት ለአንድነትና ለዲሞክራሲ አባላት ለምክር ቤቱ ሪፖርት ማድረጋቸው ተመልክቷል። ክብርት ወይዘሮ አዳነች አቤቤ ሹመትን የተቃዋሚ የፖለቲካ ፓርቲ ተወካዮችን ጨምሮ በከፍተኛ ድምጽ ነው ያጸደቀው። በ382 ድጋፍና በአንድ ድምጽ ተቃውሞ ኦህዴድ ኢህአዴግን በመወከል በሶስተኛው ዙር የምክር ቤት የሥራ ዘመን አባል የሆኑት ክብርት ወይዘሮ አዳነች አቤቤ በሕግ የመጀመሪያ ዲግሪ እንዳላቸው በኦሮሚያ ክልላዊ መንግስትም በተለያዩ የሥራ ኃላፊነት ማገልገላቸው ተገልጿል። የምክር ቤት አባል የሆኑት እዚህኛው ላይ ምን ሹመትን የተሰጣት በዛ ሰዓት በ1998 አሁን በጣም እንትን ነበር። በጣም ይስራል በአመት ህፃን ዘመኗ ከንቲባ ሆናለች። ጥሩ ደስ ይላል። በዚህ ዘፈን እናቴን በዚህ አምባሻ ለጋዝ አውጥቻለሁ። በዚህ ዘፈን ቁርስ ይበላ ይወጣል። ቁርስ ነው ማስታወስ አምባሻ በ30 ሳንቲም በ25 ሳንቲም ገዝተህ ኧረ 10 በልተን እድሜ እንዳንለካካ ቁርስ ልንበላ ጠዋት ላይ ያለው ትምህርት ቤት ሰኞ ጠዋት ቁርስ ላይ በጣም ተፈክሯል። በምግብ ቀልዳል ስኖር ነው ትምህርቱ የሚኖረው። ግን ዳቦ አንተ በስንት ገዝተህ ታውቃለህ? በ10 ሳንቲ ገዝቻለሁ። ሽልጦ የምር ኡራኤልና ሽልጥ በ10 ሳንቲ 5 ሽልጦ ገዝቻለሁ። በ50 ሳንቲ 5 ማለት ወገን እየተመለከተ ኧረ በምግብ ቀልድ ሌላው በብር 5 ገዝቻለሁ ዳቦ ነው። በዛ ሰዓት ነበርኩ። ታዛሪ በጣም ይሩቅ ሰው ነው እንዴ ቅድሜ ላለመግለጽ ነው። ቀጣይ ላይ አርጊ ይልቁ የስማ ልጅነት ወደስ ይስማ 1965 ማለት እኮ በጣም በዛ ጊዜ እኮ ጡጦ ምናምን አይታሰብም። ዛሬ ምን ጡጦ ኬት ይመጣል? የፓውደር ምናምን ቡና እንጠጣለን። ቀረር ይደረግልህና ቡና ነው የምንጠጣው።
ዘፈኑ ራሱ የሚገርም ሚሞሪ የምር አንዳንዴ ካለው ነባራዊ ሁኔታ ወጣ ስትይ ወደ ድሮ ስትመለሽ ደስ ይላል። ድሮ ላይ እኮ ደስ የሚል ነገር ይሄ አብረህ ሰብሰብ ብለህ ከፋሚሊ ጋር ምናምን የምታሳልፈው ነገር አብረህ የምትመገበው። አሁን ሁሉም የራሱን ሳህን ይዛል። ዘፈኑ ራሱ በቃ ቁርጥን ይዘህ በርጠህ ቁርጥን አውቀህ ትኖራለህ። ይቀላል። አሁኑ ከባድ ደስ ይላል በጣም ወደ ድሮ አዲስ ዩኒቨርሲቲ አስበዋል። ግን የአሁን ዩኒቨርሲቲ ተማሪ እና የድሮ ዩኒቨርሲቲ ተማሪ የአሁን እኮ 20 ዓመት ተማሪ አንድ ተማሪ መጫወቻው ነው። በፊት ግን ምን ያላሉ ያጣሉ ትልቅ ናቸው። ሲጀምር ራሱ እድሜያቸው ራሱ አቶን አሁን እኮ በመቆረቢያው ሰዓት ነው የዘቁጣቸው ራሱ የፋሽን ነው። በቃ ልብሳቸው ደስ ይላል። አሁን ዘመኑ ነው ማለት ነው። ጩጬዎች ናቸው ስታቸው ዩኒቨርሲቲ ተማሪ ነው ሲሉ በጣም ይገርም ነው። 17 ዓመት ምናምን እኮ ዩኒቨርሲቲ ጆይን ያደርጋል። በጣም ደስ ይላል። ወደ ድሮ ሰባዎቹ እንደዚህ 1970ዎቹ እንደዚህ ከሆነ በጣም ከባድ ተማሪዎች የነበሩ ትላልቅ ናቸው። አሁን እና የድሮውን ስታነጻጽር እኮ አይመጣውም። ያሁኑ በጣም እንትኖች ናቸው፣ ልጆች ናቸው። በጣም 20 ዓመት 21 ዓመት ነው ዩኒቨርሲቲ እኮ አሁን። ድሮ አታያቸውም? ግርማ ሞገስ ራሱ አስተማሪ እኮ አሁን እኮ አስተማሪ በለው የሱፍ ጃኬት አድርጎ ነው የተማረው። አሁን አባቴ ተወኝ እስኪ ተወኝ። ግን ደስ ይላሉ። በቃ ደስ ይላል። ግሬስ ነበር ደስ ይላል። ወደ ኋላ መለስ በጣም አሪፍ አዲስ አበባን ከ1980 ማለት ግን እንትኑ አልተቀየረም እኮ አይደል? ስትራክቸሩ ያለው ምናምን ፎቆች ነው የተጨመሩት። ደስ ይላል። አይ ድሮቹን ማየት ህዝብ የለም በዛ ሰዓት መኪና እንደልባ ይንቀሳቀስ። ታክሲዎች ግን አሉ። ታክሲ አንድ ሚኒባስ ካለ አራት ምናምን አይቻልም። ብዙም አይደሉም እንጂ አሉ ታክሲዎች። እንደ ድሮ አይደል፣ እንዳሁኑ አይደሉም። እንዳሁኑ ከተማ አልተጨናነቀም። ህዝቡም በእግሩ ነበር የሚሄደው። ግን ደስ ይላል ወደኋላ መመለስ። 38 ዓመት ምናምን ተመልሰን ደስ ይላል። እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። በጣም አሪፍ ቪዲዮ ነበረ። ደስ ይላል። እንደወደዳችሁ ተስፋ እናደርጋለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ፎሎ፣ ላይክ፣ ሼር እንዲሁም ሰብስክራይብ እንዳይረሳ። እስከዛው ድረስ እስከሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እናመሰግናለን።